generation of the wrestling lineage known as the ሰላም የኢትዮ WWE ቤተሰቦች ሮማን ሬንስ ከስቴፋኒ መክማን ጋር ስለ ቤተሰቡና ስለ ራሱ ያደረገውን ቆይታ ይዘን ቀርበናል። ሰብስክራይብ ያደርጋችሁ ሰብስክራይብ፣ ቪዲዮን ላይክ፣ ሼር ያደርጋችሁ አበረታቱ። This is absolutely ፈጽሞ የማይታመን የሚያምር አመሰግናለሁ። አዎ ጥሩ ይሄኛ በጋራ እንሰራለን። እኛ በጋራ እንመገባለን። አብረን እንካፈላለን። Being with the bloodline. ከብለድላይን ጋር መሆን ጥሩ እድል ነው። እናም በጣም መልካም እድል ነው። ብዙ ስለዚህ ስለ ታሪክና ስለ ቤተሰብህ ታሪክ They call themselves ራሳቸውን ብለድላይን ብለው ይጠራሉ። ምክንያቱም ይሄ የመጨረሻው የሰማዋን ዳይነስቲ ተብሎ የሚታወቀው ዘመረግ ነው። በኔ እይታ ሃይ ቺፍ ፒተር እሱ ነው ያስጀመረው። ሲቀጥል ወደ እኔ አባትና አጎት አመራ ዘ ዋይልድ ሰማዋንስ። እሱ ልክ እንደ ቁንጮ ሶስትዮሽ ነው የተፋላሚነታችን ጅማሮ። ቺፍ ፒተር ማይቪያ በጊዜው በጣም ታዋቂ የሰማዋን ተፋላሚ ነበር። እሱም የWWE ሌጀንድ እና የሆሊውድ አክተር የሆነው የዲዋይኒ ዘ ሮክ ጆንሰን አያት ነው። ሃይ ቺፍ ፒተር ማይቪያ ቀሪውን የቤተሰቡን ወደዚህ ተቋም አስተዋውቋል። ከአፋና ሲካ ጀምሮ ይበልጥ የሚታወቁበት የWWE ሆል ኦፍ ፌም ታግ ቲም የሆኑት ዋይልድ ሰማዋን ናቸው። ለዚህ ቤተሰብ WWE ላይ ጅማሮ የሆኑት የሲካ ልጅ የሆነው ሮማን ሬንስ በWWE ታሪክ ምርጥ ከሚባሉት ተፋላሚዎች አንዱ ነው። Sika's son is Roman Reigns, one of the biggest superstars in WWE history. አፋና ሲካም ግዙፉን የበፊቱን የWWE ሻምፒዮን ዮኮዙና ሰልጥነዋል። የWWE ቀበቶ አሸናፊ ስታስቡ ዮኮዙና ታገኙታላችሁ። ሪኪ ሺንም አሰልጥነዋል። የነ ኡሶ አባት የሆነውና ሶሎ ሲካዋ ሲቀጥልም ታማ ቶንጋ ኪድን አሰልጥነዋል። የጃኮብ ፋቱ አባት የሆነው እሱ በቀጥታ ወደ ያኔ እስከነ ሁለቱም ቲቪ ሶሎ ሲካዋ ጃኮብ ፋቱ ቶንግስ ድረስ ወርዷል። Oh my goodness! Jimmy Uso! Jey Uso is going to WrestleMania! He's on the attack! Solo Sikoa! Jacob Fatu, one of the most terrifying men you've ever seen. Tama Tonga Loa, the tag team champions. Only 4 men have held a world title longer than Roman Reigns. Have you ever seen a champion as dominant? ይህ ጥልቅና በታሪክ የተሞላ የቤተሰብ ዘር ሐረግ ነው። እስካሁንም በWWE ላይ የቀጠለ They are indeed the most dominant faction in WWE history. ዛሬ እዚህ መርከብ ላይ ነን። በፊት በዚህ አካባቢ ምግብ እንሰራለን፣ እንመገብ ነበር። Right next door, we're gonna eat it all up. All right. Yeah. Let me see you dance a little bit. Show me your dance. ይህ የብለድላይን ቤተሰብ በጋራ ነው ያደጉት። በአካባቢው በሪንግም አንዳንዴም ሁለቱንም በአንድ ላይ ሮማን ሬንስ እና ምንትዮቹ ኡሶስ በፍሎሪዳ ውስጥ ኳስን በጋራ በመጫወት ነው ያደጉት። ጂሚ እና ጄይ ታናሽ ወንድማቸውን ሶሎን በጣም ይወዱታል። አንድ ነገር በእርግጥ ከታላላቆቹ እስከ ታናናሾቹ ሲመገቡ ይገናኛሉ። ይህም የወዳጅነትን ትስስር ፈጥሯል። ቤተሰቡ ውስጥ አንዳንዴ አለመግባባት ይፈጠራል፣ አንዳንዴም እንጣላለን። ይህ ሁሉ ግን የጥምረታችን መሰረት ነው። አጎት ጆን ስላለን እድለኛ ነን። ከካሊፎርኒያ መጥቶ የሰማውን ምግብ በማዘጋጀቱ ሮማን ሬንስ ከስቴፋኒ ጋር የነበራቸውን ቆይታ በአጭሩ አጠናቅረን ያቀረብንበት ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። I'm excited about our many